እንችላለን በሌላው ሲፋ እንደዛ እናደርጋለን ማለት ነው። ስለዚህ ዝም ብሎ ወዳ ወዲህ ሳይሆን በአንድ ርዕስ ላይ አንስቶ በቁርአን በሐዲስና በሰለፎች ፈህም ኢንሻአላህ የምንወያይ ይሆናል። ውይይቱን እንግዲህ ይቀበል ማለት ነው። እሳቸውንም እንዲቀበል ያው ነግረናቸዋል። ኢንሻአላህ ይቀበላል ብለን ተስፋ አለን እና ይሄ ነው። ጀዛኩሙላሁ ኸይር። እናንተ እንትን አድርጉት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ያው ከእንትኑ ዘርፍ ዋናው ነገር ምንድነው? እኛ ዓላማችን የበላይነት ወይንም ደግሞ እንትን ለማለት ሳይሆን የቢድዓ ሰዎች በዛ አይነት ላይ ተደራጅተው ቢድዓቸውን እያስፋፉ ባሉበት ጊዜ እኛ ደግሞ ከነሳቸው ላይ እኛ እምነታችን ቁርአንና ሐዲስ ነው። ቁርአንና ሐዲስን ይዘን ነገር ግን የቢድዓ ሰዎች በዝቀት ሲያስፋፉ ሲነዛ ሰዎች ሐቁን ማወቅ የሚፈልጉ ከነሳቸው ስራሉ። እነዛ ሰዎች ሐቁን ውይይት ላይ ተመልክተው ቁርአንና ሐዲስን እንዲረዱ እንዲሆኑ እንደሚታወቀው የሳቸው ሶስት አይነት አካሄድ ነው ያላቸው። መዛሂባቸው ሶስት መዛሂብ ነው ያላቸው አካሄዳቸው ላይ። ያ ማለት እንግዲህ እምነት ሲባል ሶስት አይነት እምነት በአንድ ነገር ላይ ሶስት አይነት እምነት፣ ይሄ በጣም የሚገርም ነው በራሱ ማለት ነው። ሰው ሊያምን የሚችለው አንድ ነገር ነው በአንድ አቋም ላይ አንድ መስአላ ላይ አንድ ነገር ነው እንጂ አንድ መስአላ ላይ ሶስት አይነት እምነት ሊኖረኝ አይችልም መቼም ቢሆን ማለት ነው። ለምሳሌ እነሳቸው ሶስት አይነት እምነት ነው ያላቸው። አንደኛው የተፍዊድ እምነት ነው። ያ ማለት ያው በሰለፎች ላይ የቀጠፉት የሆነ ሰለፎች ግን ከዛ በሪእ የሆኑበት ንጹህ የሆኑበት ተፍዊድ፣ ይሄ ማዕናን ጭራሽ አያውቁም ተብሎ አህሉ ተጅሂል የሆኑ ናቸው። ሰለፎችን አንደኛ አያውቁም ነገር ብሎ እሳቸውን መተቸት ነው። ይህ ከሰለፎች ንጹህ እንደሆነ ከዛሊካ በተለያዩ ጥቅሶችም ይህን ነገር መናገር ጥሩ ይሆናል። አንደኛው ይሄ ነው። እሳቸው ላይ እንግዲህ ሙፈዊዳዎች የምንላቸው ወይንም ደግሞ ተፍዊድ ነው ያደረጉ ሰለፎች ብለው የሚያምኑት ነገር ግን ስህተት የሆነ ግንዛቤ ነው ይሄ ማለት ነው። አንድ ነው ይሄ እናምናለን ብለው እሳቸው ይሞግታሉ። ሁለተኛው ይሄ ታዊል የሚባለው ነው የኸለፎች ብለው እሳቸው የሚሉት። ታዊል የሚባለው ያንን እነዚህ ሲፋቶችን መበረስ ቢማዕና التفسير የሆነው ሳይሆን ሌላ የሆነ ታዊል እሳቸው ቢማዕና التحريف የሆነውን ታዊል ማለት ነው። ስለዚህ ያ ነው። ለምሳሌ የድን ቁጥራን እስቲዋእን መሰል ነገሮችን እነዚህን ታዊል ያደርጓቸዋል። ያለ ትርጉማቸው ትርጉም ይሰጣሉ። ዛሂሩን ትተው ወደ ኸፊዩ የሚሄዱበት ነው። እሱም ለምሳሌ እስቲዋእን በእስቲላ መፈሰራቸው፣ ይስተውላ ብሎ መፈሰራቸው፣ የድን ቁጥራ ብሎ መፈሰራቸው፣ ይሄ ነገር ያው ታዊል ይባላል ማለት ነው። ሌላኛው ምንድነው? ሶስተኛው መዝሐብ የአቡል ሐሰን አልአሽዓሪ መዝሐብ ነው ብለው የሚያምኑት እሳቸው እዚህ ላይ የሚያምኑ መዝሐብ ነውና እሱ ምንድነው? ኢስባት ማድረግ ነው። አላማ የሊቁ ቢጀላሊሂ ወዐዘመቲሂ ኢስባት ማድረግ። አሁን ይሄንን እዚህ ላይ ማዕናን እንደተረዱ ለራሱ ከሙፈዊዳዎች ላይ የተለየ ሶስተኛ መዝሐብ ነው ይሄ መዝሐብ። የመጀመሪያው ይሄ ተፍዊድ የሚባለው ማዕናን አያውቁም ብለው የሚሉት በሰለፎች ላይ የቀጠፉት ነው። ሶስተኛው መዝሐብ ግን ኢስባት አድርገዋል። የመጣውን ነገር አላማ የሊቁ ቢጀላሊሂ ወዐዘመቲሂ ያን ነገር ተቀብለውት ሄደዋል ብለው ነው የሚያምኑት። ይሄ ማን መዝሐብ ነው ብለው ነው የሚናገሩት? እነ ሰኑሲ የአቡል ሐሰን አልአሽዓሪ የሙአሲሱ ፊርቀት አልአሽዓራ የነሳቸው ሙአሲስ ይሄ ነው እምነቱ ብለው ነው የሚያስቀምጡት። አሁን ወደዚህ ላይ እንግዲህ የገቡ ሰዎች ለምሳሌ ባኪላኒ ሁለተኛው ሙአሲስ ወሳኒ ነው። ሁለተኛው ሙአሲስ ተብሎ የሚቆጠረው ወይንም ደግሞ በጣም ነቸር ያደረገው ነው። ስለዚህ እሱም እንግዲህ ተምሂድ ላይ ተመልሷል። የተመለሰበትና የአቡል ሐሰን አልአሽዓሪ የመጀመሪያውን ሰው የተከተለ መሆኑን ያው ግልጽ ነው ከኪታቡ ላይ። ይሄ በኢስተውላ ብሎ መፈሰር፣ ቀሐረ ገለበ ብሎ መፈሰር ትክክል እንዳልሆነ ቃል በቃል የጀህሚያዎችና የሐሩሪያ ተፍሲር እንደሆነ ልክ እሱም አስቀምጦታል። አቡል ሐሰን አልአሽዓሪ አልኢባና ላይ ያሉት ጠሪቃቸውም ይሄው ነው የሄዱበት በዚህ ላይ ነው። ስለዚህ ኢማሙል ሐረመይንም እንደዚሁ ተመልሰዋል። ኢማሙል ገዛሊ ከምን ተመልሰዋል? ፈኽሩዲን አራዚ ከምን ተመልሰዋል?
አሁን እነዚህ ሰዎች እንግዲህ የተመለሱበት የራሳቸው የሆነ ኩቱቦቻቸው አሉን። ለምሳሌ እንትና በጣም የተናገረበት ኒሃየቱ ኢቅዳም العقول ይعቃሉ ወአክተሩ ሰዒ العالمين ضላሉ እያለ እነዚህ ሪሳለቱ ذم لذات الدنيا የተሰኘች ትንሽ ሪሳላ አለው። በخط በራሱ ጽሁፍ ግብጽ ላይ እንትኗ ሪሳላው አለች በራሱ ማለት ነው የጻፋት እና ይሄ አለ። ስለዚህ እዛ ላይ የመጨረሻ ትክክለኛው ምንድነው ኢስባት ለማድረግ الرحمن على العرش استوى የሚለውን እንቀራለሁኝ። ተንዚህ ለማድረግ ليس كمثله شيء የሚለውን ይሄን እንቀራለሁ ብሎ እሱ ቀጥታ ኢስባት طريقة القرآن ትክክለኛው አስወቡ الطرق طريقة القرآن እንደሆነ ያስቀመጠው ነው። ስለዚህ ከዚህ አንፃር ላይ እነዚህ ታላላቅ ከነሳቸው በጣም በፍልስፍና ላይ የሄዱ ሰዎች መጨረሻ ላይ ምንም ነገር አክል ላይ መፈላሰፍ ምንም ነገር ዋጋ እንደሌለውና የመጨረሻው ምንድነው ታስሮ መውደቅ እንደሆነ እነ ፈኽሩዲን አራዚ ያስቀመጡት ነው። እንግዲህ በአክል ላይ በጣም ሼኹ አልማዕቁል ወልመንቁል ተብሎ የሚጠራ የሆነ በአክልም በመንቁልም በጣም ትልቅ ሼኽ ነው የሚባለው ፈኽሩዲን አራዚ ነው። ፈኽሩዲን አራዚ ያው ተመልሷል ነው እሱም ወሊዛ ሼኹል ኢስላም ኢብኑ ተይሚያ አለይሂ ረህመቱላህ አክፍረውት ነበርና ኋላ ላይ የተመለሰበትን ሲያዩ ነው እሳቸውም ከዛ ላይ ሩጁዕ አድርገዋል የተባለው። ዞሮ ዞሮ አላአይ ሐል ምንድነው እነዚህ ሰዎች ተመልሰዋል ነው። ሌሎቹ ግን እነሳቸው ግን ይሄ የሰለፎች ማን ነው ይሄ የኸለፎቹ መዝሐብ ትክክለኛ ነው የሚሉት። እንደውም ከሰለፎች ይልቅ ይሄንኛውን ያመዝኑታል። ለአርጀህየቲ ብለው ቃል በቃል ይናገራሉ። የኸለፎችን ከሰለፎች ይበልጣል ብለው ማለት ነው። አመዛኙ መዝሐብ ይሄ ነው ብለው ስለሚናገሩ ስለዚህ እኛ እንግዲህ የምናምነው ቀጥታ ቁርአንና ሐዲስ ከዛ በኋላ በሰለፎች ፈህም ነው። ይሄን ነገር የምናይበት ይሆናል በአላህ Subhanahu Wa Ta'ala ፈቃድ። ይሄን ውይይት ከተቀበለ እንደ ያው ኢንሻአላህ ሐቅ ይወጣል ብለን ተስፋ አለን። ስለዚህ አሁን ውይይቱን ይቀበል ለማለት ነው። ባረከላሁ ፊኩም። ጀዛከላሁ ኸይረን ኡስታዝ ኡሳማ። እንግዲህ አላህ ድፍረቱን ይስጣቸው፣ ድፍረቱን አላህ ይስጣቸውና እንግዲህ መጥተው መወያየት የሚችሉበትን መንገድ እስኪ እንትን እንላለን። ሰላም ኢንሻአላህ ተስፋ እናደርጋለን። እንግዲህ መቼስ ጉራቸው መቼም አንድ ማአት ነው፣ ጉራቸው አንድ ማአት ነው። ችግሩ እንዲሁ አላህ የሚል አይኖርም ብዙ ጊዜ ሱብሃንአላህ። ለምን እንዲሁ አላውቅም እንዲሁ አይበረከትለትም አላህ የሚል እንጂ እነሱ እኮ ወሃብያ ጃሂል ነው ይላሉ፣ ወሃብያ ጃሂል ነው ይላሉ። ግን ውሃ በልቷቸው ይቀራልና አላኩል ሐል እንግዲህ ከመጡ ፈቢሆን ኒዕማ ካልመጡም ደግሞ ምንም ማድረግ አይቻልም። ይሄ ነው የምንለው። የአብዱራህማን خلاص ከዚህ በኋላ እንትን የምትሉ ከሆነ መውጣት እንችላለን ማለት ነው። መጣሁ ቀጥሉ ተብላችኋል። መቀጥሉ ከሆነ ማቀጥሉም ደግሞ በዙ እንትን እናሰጥረዋለን ማለት ነው። ከፈለጋችሁ የምትናገሩት ካላችሁ ወንድሞች ተናገሩ። ሌሎቻችሁ እድል አገኙ። በውይይቱም አሁን ኡስታዝ ኡሳማ ጥሪ ባደረገውም ላይ በሌላም ነገር ላይ ተናገሩ ስን ቲክቶክ አንድ አጀንዳ ብቻ ዞር ካላን አይጠብቀን። ቀላል ይፈራሉ፣ በጣም ይፈሩት። አሊ አህመድ ገብተሃል? ማን እንዲያስገባ ባለም ገብተሃል? አህለን ብለናል። علي هاجي أوري على وردوچو يا ما ورا መቀመጥ የለበትም። አሊ ሀጂም ሆኑ ማን ሀጂ ለምን ካላችሁ አንዳንድ የሪፖርት የሚባል ነገር አለ። ገብቷችኋል? አብዱራህማን
ናማይ ሐሳብ ካለው በዚህ በአሁን ኡሳማ ባነሳው ዙሪያ ላይ ከተናገረና ደግሞ መልእክቱን ካደረሰ ብዬ ነው እኔማ። አይዋ እንደዛ ነው በቃ። እና ኡስታዝ ሰልማን ሐሳብ ካላችሁ ኢንሻአላህ ተናገሩ። አቡ ሐናን ከታች ኔት እያለ አቡ ፎዛን በሚል አካውንት እየጻፈልህ ነው። ከተመቸው የሚመችበትን ቀን ይንገረውና ለአቡል አሊያ በተመቸው ሰዓት ማውራት ይቻላል። ግሬለው እሺ ቢያንስ አሁን በዚህኛው ከሰራለት ገብቶ በዚህ ቀን እንደዚህ ነው ብሎ ቢናገር ጥሩ ነው። ገብቶ ማለት ነው በዚህ ቀን ይመቸኛል፣ በዚህ ቀን አይመቸኝም ብሎ ቢናገር በጣም ጥሩ ነው። ቢያንስ አሁን ማለት ነው እቺን ቃል ተንፍሶ ቢወጣ ጥሩ ነው። አይ ካልክ ደግሞ እንግዲህ ምንም ማድረግ አንችልም። አብሽር ያ ካንተ ጋር የማውራትም ሱስም ምንም ግዴታም ፎንቃውም የለብንም አላወጂል ሐቂቃ ስናይ ማለት ነው። ምክንያቱም እኛ የራሳችን ሁሉም የራሱ የሆነ አካሄድ አለው ራሱን የቻለ ላኪን አካሄዱ መንሃጀ ሰለፍን ይገጥማል አይገጥም ነው የሚያሳስበው እንጂ ማዱምና ሙዋፊቂና للكتاب والسنة وعلى فهم سلف الأمة لا ضرورة لا حاجة إلى الناس. نعم كذا أنصار ያለህን ነገር በግልጽ ጥሩ ነው። ከዛ ውጭ ግን خلاص እንደ ሌሎቹ መቼም ቪዲዮ አንሰራባችሁ ነው ተወያዩ ብለን ማለት ነው። ናም ተወያዩ ብለን ቪዲዮ አንሰራባችሁ። በነገራችን ላይ ሼኾቹም አይወያዩም። አንድ ነገር ልንገራችሁ አቡል አሊ ያጣቅ ሆነ ማለት ነው። ሼኾቹ ውይይት አይወዱም። ወላ ባህሩ በለው እንደ ስሜት ባህር ገብቶ ሲዋኝ ነው እንጂ ደስ የሚለው ወላ ለተሚ በለው ውይይት ተጠርተው ነበር ከዚህ በፊት መወያየታችሁም ወላ አቡ ዘር በለው ማንኛውም ብትለው ሻሐሰንም ሌሎቹንም ብትላቸው አይወያዩ ሐቂቃ ማለት ነው። ይሄ ግልጽ ነው። ለመወያየት ዝግጁ ከሆኑ አሁን ራሱ ኡስታዞች ዝግጁ ናቸው፣ ግን አይወያዩም። አበደን አይወያዩም። ስለዚህ ውይይት መመካከር መቀራረብን አይፈልጉም። እነሱ ሩቁ ነው መተኮስ ነው የሚፈልጉት። በጣም ቀላሃላችሁ ያንን ቀላህ ዝም ብለው ማባከን ማለት ነው ሐቂቃ ማለት ነው። ያው ችግር እሱማ ልክ ነህ አንተ ልክ ነህ። እኔ ጃሂል ነኝ አውቃለሁ፣ ቀድሬን አውቃለሁ። ነገር ግን ጃሂልነቴን አውቃለሁ ደስ የሚለው ነገር ማለት ነው። ስለዚህ ባጭሩ ግባና አሊበን አየህ በቃ ይሰራልሃል፣ ኔትወርክ ይሰራልሃል ማሚ ሐቂቃ ማለት ነው። ግባና እናውራ ወያ ግባና አውራ አጭሩ ይኸው እየሳበህ ነው እያየሁ ነው። አቡል አሊያ እየሳበህ ነው። ግባ ለምንድን ነው እንትን የምትለው? ሌላም ጨምር ካለተሜ ውጭ ሸኽ የታለ? ሌላው ጃሂል ነው እንዳለ እናንተ ዘንዳ። ግባና አስረዳ። ጅልናዬን እኔ እቀበላለሁ፣ ጃሂል ነህ ብትለኝ እቀበላለሁ። ግን እኔ አሁን ጅልናዬንም ቢያንስ ለማስረዳ በድምጽ በሞራል እንዴ ቢያንስ መናገር እንደምትችሉ በቃ አስረዱ። እንደዚህ ግቡና ይሻላል። እንደዚህ ምን ሰዲብ ማጁዛም ሴት እኮ ያቀታተም መሳደብ ቀላል ነው ሐቂቃ። የሆነ አሮጊት ሴት ራሱ ትሰደባለች እኮ ቀላል ነው ለስድብ። ማየም የሚጠፋ አይመስለኝም ሐቂቃ አይደል ሀቢቢ? አሁን ሳይጽም ቢያለህ ይሆን አሁንም እምቢ ያለ ይሆን ለመጻፍ ቢያንስ በመጻፍ እንኳን የሆነ ነገር በለን እስኪ። እምቢ ያለ ኔትወርክ በለን በጽሁፍ ቢያንስ فتح الله عليك ጽሁፍ ስትለቀልቅ ነበር አይደል? እንደ ኡስታዝ ብሎ ነው ወር እንደዛ አለ እያልክ ማለት ነው። ግን የለህም እምቢ ያለህ እዚህ ጋር ለመግባት ከባድ ነው እምቢ ይላል። ብዙ ጊዜ ለመግባት ነው እምቢ የሚለው ታውቃላችሁ። ለመግባት አብዱራህማን አጋጥሞ ያቅም ለመግባት እምቢ ይላል ብዙ ጊዜ እና ዑዝር እንሰጣለን ለመግባት ማለት ነው። እንደገና መልካም ለመናገር እምቢ ይላል። አንዳንዴ ለመሳደብ ይልካል። እና እስቲ ወይ በስድብ ሞክረው አሁን እንደጀመርከው ቂጥረኛ ምናምን ብትሉበትም ጥሩ ነው። አንዳንዴ ቀጠቀጣታለን ምናምን ገብቷችኋል። እንደዛ ቢሆን አሁን ጥሩ ነው፣ ይሰራል ኔትወርኩ ለዛ አዎ ምንም ሳትናደድ አድምጥና ከዛ ግባ። ይሄንን ነው የምንለው እንግዲህ ወንድማችን ኔትወርክ እምቢ ብሎታል። ጀዛኩሙላህ ኸይር አላህ ይጠብቅህ። በዚህ ደረጃ በዑለማ ክብር የምትረማመድ ግባና ንገረን። እኛ ዑለማው ማን ነው? እኔ ሲጀመር በዑለማነታቸው አላረጋገጥኩልህም እኮ ሲጀመር
እኔ ዑለማነታቸውን አላረጋግጥኩልህም ሐቂቃ አላረጋግጥኩልህም ያላረጋግጥም ገና ግባና ቢያንስ ዑለማነታቸውን አስረዳ ዓሊሞች ናቸው ዑለማ የሚለውን እንኳን እንትን ባንልም አቡ ብለህ መጣሁ ወንድማችን አቡ ሐናን እኛ ተንቀሳ እናደርጋቸው እንደዚህ ናቸው አንልም ያለባቸውን ነገሮች ብቻ ነው እንትን የምንለው አሁን ስሜታዊ ሆነን እነሱን እንድንናገራቸው አታድርገን እየጻፍክ ጃሂል ናቸው ምንድናቸው እኛ ችግር የለው ብንሆንም ኢንሻአላህ ነተዓለም باذنillah تعالى ግን እነሱን እንድንሰድባቸው አታድርገን ምክንያቱም እንድንናገር ስሜታዊ ሆነን እንድንናገር አታድርገን እንኳን አይደለም አንዲ ሙስሊም ሆነን እንትን አይደለም hatta ካፊሮችን የሚያመልኩትን እንደነሰድብባቸው አምላካችን አላህ Subhanahu Wa Ta'ala ነገርናል ምክንያቱም ለምንድነው ስንሰድብባቸው አላህ Subhanahu Wa Ta'ala ስለሚሰድቡ ስለዚህ ስሜታዊ ሆነን የሆነ ነገር ተናግረን ወንጀል እንድንገባ ባታደርገን አሪፍ ነው ለወንጀል ባትጋብዘን መንደርደር ያድርገህ ማለት ነው ብትገባና ብናወራ ጥሩ ነበር ወንድማችን ባረከላሁ ፊክ ሌላው ዑለማ ናቸው ለማለት ሲጀመር የዑለማ አንተ መስፈርት አለው መስፈርቶቹ ምንድነው የዑለማዎች ዑለማ ለመባል አብዱል ሐሚድ እና ሼክ አብዱል ሐሚድ حفظه الله وشيخ انتنا حسين سلطي ደርሰዋል ወይስ አልደረሱም የሚለውን ነገሮች በደንብ ማየት አስፈላጊ ነው ምክንያቱም ዑለማ የሚባሉት ምንድነው ዑለማ የሚባሉት እነማን ናቸው ሲጀመር ጀርህና ተዕዲል ለማድረግ ደርሰዋል ወይ اصلا ማለት ነው ጀርህና ተዕዲል ለማድረግ እና ደግሞ የጀርህና ተዕዲል ضوابطዎች አሉት ነገ ሱቅ በአካል ልምጣ ይላል አላ ይድረስል እንግዲህ አቡ ሁዘይፋ على كل حال ضوابطዎች አሉት ዝም ብሎ በድግብ ተብሎ አይደለም ጀርህና ተዕዲል ضوابطዎች አሉት እነሱን ያሟላሉ ወይስ ያሟሉ ማር አለ ሱቅ ከመጣ ማር ለሞተር ከሆነ እንደስከዛሬው ናቶሎ ለውይይት ከሆነ ግን መጃሉ መፍቱህ ነው እየተባልክ እኔ ጋር ምን መምጣት ምን አስፈለገ ሐቅን ከሆነ ፍላጎት እዙ ተጋፈጥ በቃ ምን እኮ واضح ነው እኔ አልችልም በቃ እኔ ስለማልችል እዝጋ ወራ አጥልና በግል አላወራም እዝጋ ነው እዛ ራሱ በግል ራሱ ቢሆን ላይቭን ከፍቼ ነው የምናወራው ሐቂቃ ማለት ነው ጃሂል ብሎ እንደገና እናወራ ማለት ግን አይከብድም እሱ ዓሊም ሆኖ ጃሂል ጋር ማውራት ይገባል እና የሚገርም ነገር ነው ላይቧን ኮኔ ፈራሃት ናቶሎ ዝሁ ግባ ያው አንዲ ሰው አስወርጅልህ አንዲ ሰው ቆይ አንዲ ሰው ወረዱማ ለማንኛውም አሁንም በሩ ለማጣበብ አንዲ ዲል የመጨረሻ እንስተ ከዛ በኋላ እሺ በጽሁፍ ገለጽልኝ መቼ ይሁንልህ መቼ ቀን ይሁንልህ እስኪ ባንተ በጽሁፍም እንቢ ካልክ ማለት ነው በእንትን ገዳይ አቤት አለን ايش ወርድ ያላችሁ ሰማይ ገሌ እንትን ናቸው ቃልቻ ናቸው ሐጅ ገዴ ይባላሉ ራኢብ እና ኡስታዝ ኡሳማ ያውቁታል ራኢብ የሆኑ ኦኬ እና ታዲያ ምን ነው የሚገሉት እሺ ለማንኛውም በቃ ባጢል የተባለ ነገር ነው የሚገድሉት አላሁ አክበር እንደዛ ኮን ለሰጋጅ ነው እሺ እጅገሌ እሳቸው በጣም እንትን አትበሉ እጅገሌ ግቡ አረ ይላኩልና እንዴ ይላኩልና የሆነ ነገር ብለን በቃ እንውጣ እኔ በቃኝ በቃ ከዚህ ጋር አቡ ሐናን በቃኝ ነገ ከተባባልን አይደል ነገ አይደለም ነገ አንተ ባልተመቸ ሰዓት ሳይሆን በዙ ላይቭ ላይ ነው የምታወሩት
አቡል አሊያ ጋር ብቻ ነው የምታወሩት? መቼ ይሆነልህ ቀን አቡል አሊያ ለመቼ ይመቻል? ምናልባት እሱን እስኪ አንተ ስጠው። እንደኛ እኮ አሁን እንቅልፍ እኮ የመተኛ ሰዓታችንን ትተን ነው ቁጭ የምንለው። አሁን እኔ ችግር የለውም ነገም ካለ ነገ ችግር የለውም በዚህ ሰዓት በቃ ከመግሪብ ከዓስር በኋላ ባለው ጊዜ ጀምሬ ያለው በተመቸ ሰዓት በ12 ሰዓት በዚህ ሀገር ስንት ነው በኢትዮጵያ? 12 ሰዓት ወይም 11 ሰዓት አሁን ከዚህ በኋላ አሁን ወይ 12 ሰዓት ወይም ደግሞ በኢትዮጵያ 5 ሰዓት ከሌሊቱ ነው 6 ሰዓት። ይሄማ ይሄዳል በጣም ለእሱም እንትን እንደይሉ ከፈለገ ዝግጁ እኔ ዝግጁ ነኝ። ቤቴን ዝግጁ አደረገለታለሁ እኔ ከፈለገ። ግን በቀኑ ሰዓት ምናልባት የሆነ ሰዓት ላይ ከተመቸህ 4 ሰዓት ቀንም ኢንሻአላህ እናያለን በአላህ ፍቃድ። እንትንስ ብናደርገው ለእኔ ሄድም የረኑ እንትን ለምሳሌ ስንት ሰዓት እናደርገው? ጠዋትስ ቢሆን ይመቸኛል ያለው ሲጀመር እሺ መርሐባ ነገ በዚህ ሀገር 11 ሰዓት ጀምረን ኢንሻአላህ 12 ሰዓት ከዚህ ሰዓት ማለት ነው። አሁን በዚህ ሰዓት ማለት ነው። በዚህ ሰዓት ጀምሮ ማለት ነው አይደለም። በእናንተ 4 ሰዓት በእኛ ቀን 4 ሰዓት በእኛ ቀን ማታ በጣም ምርጥ ሰዓት ነው። ሲጀመር ማታ ከ4 ሰዓት እስከዚህ ሰዓት ድረስ ማለት ነው ሸራር ነው ከገባ ይቻላል በቃ። ስለዚህ ይሄን ሰዓት ወስነሃል ሙሐመድ ማነህ አቡ ሐናን ለኪን ትሪሁኝ ነው። እሺ አያ ስለዚህ ነገ 4 ሰዓት ላይ ኢንሻአላህ አስፈላጊ ከሆነ እኔ ቪዲዮ ሰራለሁ። ይቻላል ቪዲዮ መስራት ይቻላል። ሬመን ቪዲዮ አይ ቆይ አቡ ሐናንን አቡ ፈውዛንን ያው ነገ ቀጠሮ ነው ቃል ከሆነ ስለሆነ እንደው እቺም ብቻ ይመለስልኝና ኢንተሃ خلاص ነገ 4 ሰዓት እንዲያቀሩ ያ ጀማዓ 4 ሰዓት ቢማዕና እናመሻለን። ከዛ 4 ሰዓት ላይ ይጀመራል ማለት ነው ኢንሻአላህ። እንደው ጥሩ የሆነ ነገር ሆኗል። አሁን ችግር የለም ተሰራም አልተሰራም እሱ የማይጨንቀው ምክንያቱም መስራትም ይችላል አለ መስራትም ይችላል አላ ኩሊ ሐል ኢዘን ኢንሻአላህ ያው እንዳለው ውይይት ማለት ነው። ውይይት አንዳንድ ነገሮችንም በዛው አንስቶ መወያየት ይቻላል ብዬ ነው አይደል እንዴ አቡል አሊያ መቼም በዚች ቅድም በተነሳቸው ላይ ብቻ ናቸው አይደሉም በሚለው እንትን አንልም እንዴ የምናወራው ይሄ ብቻ አይደለም። ለዛ እኮ ነው ገብተን የምናወራበት። አንደኛ በጣም የምናወራው ምንድነው በሁለታቸው ብቻ አይደለም። አስለን አብዱልሐሚድ እና ሁሴን السلطي ለጀርህና ተዕዲል ደርሰዋል አልደረሱም ሲጀመር እና ጀርህና ተዕዲል ضوابطዎቹ ምንድናቸው? يعني ضوابط الجرح والتعديل ምንድነው? ይሄን ሁሉ ነው የምናወራው። እንደገና እነዚህ ሰዎች ምንድናቸው? ምን العلماء ናቸው ወይስ አይደሉም? ዑለማ እያለ ስለነበረ ማለት ነው እሱ በዛ ላይ በአገራችን ያሉት ኡስታዞች ሙብተዲዕ ናቸው ሲልሱ ሙብተዲዕ የሆኑበትን እነሱ ለጀርህና ተዕዲል የደረሱበትን እነዚህን ሁሉ ነው የምናወራበት። ዝም ብለን ጥይቅ መልስም ከሆነ አይሆን ነገር ነው እሱ። በዚህ ነገሮች ላይ አንተና ቶሎ ነገ እንደዚህ ናቸው በዚህ ርዕስ ላይ ጀርህና ተዕዲል እንትን ተብለው እነዚህ ሰዎች ሙብተዲዕ ናቸው በዚህ ርዕስ ላይ ይሄ ነገሮች ደግሞ ሙብተዲዕ አያስብልም የሚለውን ይዞ ይምጣ እና خصوصا እነዚህ ሰዎችን ወንድሞችን ኡስታዞችን ሙብተዲዕ ተባሉበትን አሁን ሳበኝ እስቲ ያለ ነው። ሳበው እስቲ አቡ ፈውዛንን ቆይ ለሳብህ እንዴማ ግልግል አለ። የት ነው ገዴ
ገዳይ ዋሲል ናት ወደ ይልክ ይላለሁኝ ሰብያለሁ ገዳይ ያውሩ ሀጅ ገዳይ አራስ ይገዳይ እኔም ናፍቄያለሁ በሉት እስኪ ልኬለታለሁኝ ከገባ እንትና ለኔ አይታየኝም ነበር እንኳን ላክለት ልኬላለሁ በአቡ ሐናን አቡ ፈውዛን በሚለው ላክለት ወይት አለ ሱቁ የለም ይወጣል ይገባል ፕራይቬት ሆኖ ነው ወሰለኝ ወይስ ምን ሲሆን ነው እንደዛ የሚሆነው ግባ እንጂ ታዲያ ላክ አንድ ቁጥር ጻፍና ላክልና አንተ እስኪ አንድ ቁጥር ላክ አውፎ አሰበሉልኝ ኡሳማን እንዳይረግሙኝ ይላሉ አሃ ኡሳማ አለ የለም ብትባለ ኡሳማ የለም እንግዲህ አደገደ ቃልቻ ናቸው አጅገዴ በቃ ችግር የለውም ማሚ ነገ እንትን እንላለን በአላህ ፍቃድ ይሄን ያክል እንትን ማለት አያስፈልግም እኛ ሐቂቀታን ማለት ነው ስለዚህ ኢንሻአላህ ነገ 5 ሰዓት በእኛ በኢትዮጵያ 4 ሰዓት በዱባይ 5 ሰዓት እንገናኛለን الله يحفظك الله يحفظنا ويحفظ الجميع جمعنا الله في الخير بلنال የሳቸው ኔትወርክ የተለየ ነው እንዴ እናንተ ጋር እንደነታ ወጣ ብሏል ከሰፈር ወጥቻለሁኝ ኬንተሪ የሚባል ሰፈር ነኝ አለ እና ሩቅ ነው ከኛ ትንሽ ምናልባት አይታወቅም እስኪ አሁን አቡ ሆዛን በሚል ተስቧል መሰለኝ አሁን እስኪ የሳበው አለ አሁን እንዴት ነው ቢሚለው በአላህ ባርኖ خيرا حبيبي በቃ ነገ ከነገው እንትን ከምሽቱ ነው አይደል አዎ ከምሽቱ ነው ኢንሻአላህ እሺ በቃ በዙሁ እንትን እንበል አረ እኔም አንድ 20 ደቂቃ ነው በቆይ ነበር ከዚህ በኋላ ዛሬውን ማለት ነው ምክንያቱም ስንት ሰዓት መሰለ 5 ሰዓት ከ50 ደቂቃ የቆየኔ ዛሬ ምሽታችን ማለት ነው እስኪ በዚች 10 ደቂቃ ልስጣችሁና ቪዲዮዬን ገብታችሁ አንደኛ ሪፖስት እና ኮፒ ሊንክ አድርጉልኝ ፕሮፋይል ስር ገብታችሁ ደግሞ እንደዛው ማለት ነው አድርጉ ከዛ በኋላ እንወጣለን خلاص አይመስላችሁም ያ ጀማዓ ምክንያቱም ቆይተናል በጣም جزاكم الله خيرا ሰው አታስገቡ በአላህ በማታው የሆነ እንዲያንለከፍ ሰው አታስገቡ ማታቆት ሰው በተለ አታስገቡ አንዳንዴ እኮ ገብታችኋል አይደል ምሽታችሁን ብቻ ምሽታችሁን ራሱ የሚረብሽ ነገር ሊኖር ይችላል አንዳንዴ ማታቆት ሰው አታስገቡ ابو ايوب تناقر احسنت ابو العاليه انا እኮ ሰው መተኛው እኮ ነው መተኛ ሰዓት ነው እኮ አሁን የተኛ ሰው ተጣራላችሁ እንዴ ሳውዲ ነው እኮ እሱ የሳውዲ ቢሆን እኮ የሳውዲና የኢትዮጵያ ሰዓት እኮ አንድ አይነት ነው ቀን የሚሰራ ከሆነ ስራ አሁን መተኛት አለበት እኔ እኮ አሁን እናንጋ ብትሉኝ አነጋለሁኝ እኔ ስራ ፈትነኝ ቪዲዮውን ኮፒ ሊንክ ሪፖስት አድርገናል አቡ ዘይፋ ገብተን ያላረጋችሁ ሂዱና አርጉሽ ጁዚተ ኸይረን ወዘጉይተ አብከረን
جزاك الله خيرا. وإياك مرحبا. مرحبا. ገዳይ ዛሬ ማውራት አትችሉም እንዴ? ሀጅ ገዳይ ዛሬ እኔ በቃ እኔ ስለፈለኩ ነው መሰለኝ እናንተን ኸበር ሰምቼ ዝም ብለዋል። አሬ አላህ በጣም እንትን እያወራን ነበር እኮ እሳቸው ሀጅ ገዳይ ይባላሉ ያልን በድምጽ ይናገሩ ነበር። ሀጅ ገዳይ እንዴ በጣም ያው ድምጻቸው ወላሂ ማሻአላህ አለ። ሀጅ ገዳይ ይባላሉ። ዛሬ ሀያ ይዞኛል አሉ። ኧረ ድርስና ማስ ሀጅ ገዳይ የሆነ ነገር በቀደም የሆነ ነገር ጠየቀኝ ነበር። ሀጅ ገዳይ ምንድን ነበር የጠየቀኝ? ረሳሁት። እኔ ቤት ብሎክ ናቸው እንዴ? አሁን ገብቼ ሳየው አንብሎክ ይለኛል። ገብቼ ሳየው ምን ሆነ ነው? መቼ ተደራርገ አዲብኛ ናቸው እያልኩህ። እንዴ እኔ እኮ ዛሬ ሀያ ይዞኛል አሉ እኮ ሀቁን ተናገሩ። ሀጅ ገዳይ ዛሬ ወላሂ ልመድባችሁ። ማሻአላህ ማሻአላህ። አቡል አሊያ ተጫውተህብናል። በተለይ አቡ ዘይፋን አቡ ሁዘይፋ ነው እንደ አንተዬ እንደው ማን ይሆን አንተዋ? ቤቱን ላይ ሄድላሉ ብሎክ ነው ከኔ ጋር። ከዛ የሆነ ጊዜ አስታውሳለሁ ሀጅ ገዳይ አንድ በሏቸው። ወይ ጻፉ። እኔማ እኮ ስሙ እኮ እንትን አላለኝም ነበር። መቼም ያው አቡል አሊያን እንትን ብዬ ነው እንጂ ኸበር ሲቃ ነው ብዬ ነው። እኔ እኮ እንደው አፈቃሪው ሲደጋግምብኝ ቤታቸውን እንደው ልሹፉ ብዬ ሄድልሃል። ተላብሰን እናውቃለን ከዚህ በፊት። አላህ ሙስተዓን። አባዩ ጋር ይሄዳሉ፣ እኛም ጋር ይመጣሉ። አሁን እንኳን አጥብተዋል መሰለኝ። አሁን ያንሱና ሚውት ያንሱና እኔም ብሎክ ልፍታዋት። ኧረ ተይ ቅርብ ይሻላል። በዛው ተዋት ታስነሱ በቃ ማይክ ቶ ሀባያቸው ይደሩ። አዎ አያው ነው ይወጀን። አረ በቀደም በጣም የሆነ እንትን ነው ኸሪብ የሆነ ጥያቄ ነበር የጠየቁኝና አባዩብ ነበር ይመስለኛል። ምንድን ነበር ያሉት ግን ይዘኝ ረሳሁት። ሀጅ ገዳይ ምንድን ነበር ያልከኝ? ወላሂ በጣም አሪው ስሙ መቼ ነው የቀየሩት ታዲያ? በቃ የለም ዛሬ ማለት ዛሬ እንትን አላረቀው ነው። ሀጅ ገዳይ ያሉት በቅርብ ነው ስሙ የተቀየረው። አይ በደምብ ተዋውቀናል። ማሻአላህ አላህ ጨመረላቸው። ወላሂ ዝም ብለዋል። አላህ ይጨምርላቸው፣ ሰብሩን አላህ ይስጣቸው። በዚህ ወላሂ ያስቀጠላቸው። አሚን። ስለርሱ ባረክ ይድረሰን እያላቸው ነው አብዱራህማን። ደህና ተጫውተው لا عفوا بابل مرحبا ሁላችንም ደህና نوضح لا مرحباش السلام عليكم ورحمة الله وزيفا ምትማሉ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚለው እንወዳችኋለን። ማዕሸራ አህሊ ሱነህ ወል ጀማዓ ሁላችሁም እንወዳችኋለን አላህ ብለን እንግዲህ አላህ ካለ ነገ እንድንገናኝ ማለት ነው።
ነገ እንድንገናኝ مرحبا خير ان شاء الله በተለመደው ሰዓት እንገናኝ ቀጠሮ አክባሪ ነው ኢንሻአላህ በቀጠሯችሁ ተገኙ ቤቱን ከፍተው ቀድመው ኢንሻአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንገናኛለን ጀዛኩሙላህ ኸይራን ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ ቪዲዮ ገብታችሁ ሆነ ነገር አድርጉ ላይቫችን 2000 ሰው እየገባ እየወጣ ይቶታል አላህ ይርዳ عنا وعنكم እንላለን እንቶኒ ውጣ መሰለኝ ከዋርኒንግ ላስወጣውና እንትን ልበል እንትን ጽፌላችኋለሁኝ ትንሽ ጠብቅ እያለኝ ነው እናንተም በሉ እስኪ የሆነ ነገር አድርጉት ትንሽ ጠብቅ እያለኝ ነው ከዋርኒንግ ደቂቃ ሰጥተው ነው አይ ደቂቃ አይደለም የሆነ ጻፍኩላቸው እንትንና በሂደት ላይ ነው አለኝ አላህ ፍቃድ አሁን ይለቁታል ብዬ አመጣለሁ አመናለሁ አንዴ 10 ደቂቃ አልጠብቀው ብዬ እስከዛ ያላችሁ ሳሰለችሁ የሆነ ነገር አድርጓት አዩብ ተኝተው ተመለሰለት ያላ እንተም ይያለሁኝ ፎሎ አረኩት እንደ የጠፋብኝ ብዬ አቡ ፈውዛን በሚለውም አቡ ሐናን በሚለውም ፎሎ አድርጌዋለሁ ኢንሻአላህ እስከዛ ያላችሁ እንተም በሉት እስኪ ኮፒ ሊንክ አድርጉት 10 ደቂቃ ምናምን ተጠብቃለን ካለቀቀውም ጉዳዩ በደን እንወጣለን ከዚህ ዋርኒንግ ሲሰጠኝ ቪዲዮ መስራት ምናምን አልችልም ብዙ ጊዜ ታውቃላችሁ ወህነቴ 60000 ገብተናል ታብታብ የሚገርም ነው ኮፒ ሊንክ ስንት እንደው አይታየኝም ኮፒ ሊንክ 1800 እንዲህ 800 አጅብ አይ በጣም ጥሩ ነው ጀዛኩሙላህ ኸይር አንተ ፕሮፋይል ኮፒ ሊንክ ላደርግ ነበር ለኪ ላይቭ ላይ ሆኖ አይቻልም ያ በቃ ተለቋል አለ አፕል አፕሩቭድ ዊ ሪሲቭ ኢንድ the visibility for your live was in a recommendation and search በቃ ወደ ነበረበት ተመልሷል አሁን በቃ ምርጡናል يلا ይሄን የጠበቅኩት ነበር ትንሽ እንጠብቅ ያልኩት ለዛ ነው ልከውልኛል انتهى አሁን በቃ ስቴጅ ምናምን ብዙ ፊሆና አድርገው ላኩ በቃ አሁን ምርጡናል እንወዳችኋለን ለአላህ ስል አክረማኩሙላህ አላህ Subhanahu Wa Ta'ala በተናገርነውም በሰማነውም ተጠቃሚዎች እና ጠቃሚዎች አላህ አድርገን اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل إنك نعم المولى ونعم المصير سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك والسلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ركعة كمغرب بهلا هو لتركع له كمغرب بهلا هو لتركع له كعشاء بهلا هو لتركع له كظهر بفيت أرى تركع له وظهر بهلا هو لتركع له كفجر بفيت هو لتركع له ومزينا شو أسرع هو لتركع بفصوم كشال لنتواجه ما يقبه طيب اوكي جزاك الله خير ሌላ ጥያቄ ምን ሁለት ብቻ ነው ነገ እኔ አሹራ መጾም እችላለሁ ዛሬ ረስቼ ነው ያለፍኩት እና ሁለተኛ ቀዳ አለኝ 4 ቀን አለኝ ሙቀት ስለሆነ እኔ አልቻልኩም ነው በስራ ላይ
አልከፈልኩም ነበረ። እስካሁን ድረስ እንዴት አልከፈሽም? የቀዳም 5 ወሩ ረመዳን፣ ሸዋል፣ ዙልቃዒዳ፣ ዙልሒጃ፣ ሙሐረም 5 ወሩ ምን እያደረግሽ? ብርድ ሲመጣ ቀስ ብዬ ከፍላለሁ ብዬ 4 ቀን ነበረኛ 2 ቀን ጾሜ። እሱ ነው እኮ የሚያደክመው እህቴ። ቀስ ብዬ እያለ በኋላ ጥሩ የማይሆነው እሱ ነው። እና መጾም ነበረብሽ። አላ ኩሊ ሐል ችግር የለም። አሁንም መጾም ትችያለሽ ኢንሻአላህ። ኦኬ ሹክራን አመሰግናለሁ። حياك الله الله يحفظك. እሺ ሌላ ጥያቄ ያለኝ አልቋልና ኡስታዝ የኢሻ ሶላት ማርፈድ እንዴት ይታያል? ትንሽ ረፈድ አድርጎ መስገድ። የኢሻ ሰላት ማርፈድ ለሴቶች ችግር የለውም፣ ግን የሚበልጠው ነሻጥ በምትሆንበት ጊዜ ነው። በጣም የደካከማችሁ ከሆነ የዶሮ አሰጋገድ እንዳትሰግዱት ስትደካከሙ። ስለዚህ ነሻጥ ያላችሁ ጥሩ ያላችሁ በቃ ንቁ በሆናችሁበት ሰዓት ላይ ብትሰግዱ ጥሩ ነው። ካልሆነ ብታቆዩት ችግር የለም። እስከ 5 ሰዓት እስከ 6 ሰዓት ችግር የለውም። የሚመረጠው ግን ነሻጥ በሆናችሁበት ሰዓት ላይ እንትን ብላችሁ የምትሰግዱበት ሰዓት መምረጥ ነው። ካልሆነ ችግር የለም ብታቆዩት። ነሻጥ ነው ስራ ቦታ ያሉ ነው፣ ስራ ላይ ነው። طيب ልጅ አባቱ ኢንሻአላህ ኡስታዝ። አያኩም እሺ ኡስታዝ፣ እኛ ስጁድ ስንወርድ ማለት ነው ቅድመ እጃችን ነው ማስነካት ያለብን ወይስ ጉልበታችን ነው? ይሄ ኺላፍ አለ። በተመቻችሁ መሄድ ነው። እጃችሁ ካስቀደማችሁ እጃችሁ፣ አንዳንድ ጊዜ ጉልበቱ ማይችል ሰው አለ እጁ ያስቀድማል፣ አንዳንዱ ጊዜ ጉልበቱ ያስቀድማል። ሁለቱም ደግሞ ሐዲሶች መጥተዋል። ግማሾቹ እጅ ማስቀደም አለበት የሚል ሐዲስ አለ፣ አይ ጉልበት ነው ማስቀደም ያለበት የሚል ሐዲስ አለ። ስለዚህ እናንተ በሚመቻችሁ ብታደርጉ ጥሩ ነው። ነሺት የሆነ ከሆነ ጉልበተኛ ከሆነ አቅም ያላት ነገር ከሆነ ጉልበት ቢቀድም ይመረጣል። ጉልበትሽ ወረድ ታረጊና ከዛ በኋላ እጅሽ ትይዣለሽ። طيب ተባረርሽ ነጠረች እንደ ጥያቄዋን ጠይቃ እሷም ሮጠች። መሪም ነጠረች። ኡስታዝና እኔ ደግሞ ስለ ኒቃብ ጥያቄ አለኝ። መርሐባ። ቤት ውስጥ ማለት እነዚህ ከፊፎች ናቸው የምንለብሳቸው ማለት ነው። እሱ እንዴት ይታያል? ማለት ንብብሩን ውጭ ስንወጣ ነው የምንለብሰው። ቤታችሁ ከሆነ ችግር የለባችሁም እኮ መገላለጥ ትችላላችሁ። ያኔ ስራ ቦታ ለኡስታዝና ስራ ቦታ ላይ ያን የምንለብሰው ኒቃብ አለ አይደለ? ትንሿ እሷ ነገር ትልቁ ይሄ ንብብሩ አይመቸንም። ሐቂቀተን እኔ አይመቸኝም እና ከፊፋ ነጠላዋለች እሷን ነው የምንጠቀመው። ችግር የለም። አጅነቢዩ ወንዱ እንዳያያችሁ እኮ ነው እንጂ ዋና ኒቃብ የተፈለገው አጅነቢይ እንዳያያችሁ ነው እንጂ ያለ ኒቃብ ያለ ሒጃብም እኮ መስራት ትችላላችሁ ሴቶች ብቻ ከሆናችሁ። ወንድ በሚሆንበት ጊዜ ግን በፈለጋችሁ ጨርቅ ብቻ ፊታችሁ መሸፈን ነው። ለእናንተ በሚመቻችሁ ነገር መሸፈን ብቻ ነው። ፊታችሁ እንዳይታይ ነው የሚፈለገው። ኒቃብ ማለት ናም። ሌላው ደግሞ ባሏ በሚወጣ ሰዓት ሴትዬ እኛንም ሴቶችን ተሸፈኑ ይላል እንዴ እናንተ ድን ትለኛለች ማለት ነው። እኔ እንደዛ ሳይሆን ባሏ ሲወጣና ሲገባ አይታየኝም። በቃ ሹልክ ነው የሚለው ኡስታዝ። በዛ ስለምቸገር በቃ ወጣም ገባም እኔ ክላሴ ካልገባው በስተቀር ኒቃቤን እንትን ማለት አልፈልግም። ከዛ እንደዛ ስትለኝ እቺ ሴትዮ ምን አስበህ ነው ልና አንዳንድ ጊዜ ዝም ብዬ እጠጋለጣለሁ። ከዛ በዛ ሰዓት እንዳልኩትም ይመጣል ሰውየው ማለት ነው። እኔ በዛ አጋጣሚ ስራዬን ስለማይ እኔ ተጠያቂ ነኝ። ድንገት ስለሚገባ ኡስታዝ المفروض ማስፈቀድ አለበት። እሱ ማንቋቋት ነው ያለበት፣ ዝም ብሎ መግባት የለበትም። እና አይት ሸሪዓው ኮዲን አለማወቅ ነው እንጂ መጀመሪያ ሲመጣ መምጣቱ ድምጽ ያሰማል ምናምን እኮ ነው። እንኳንስ አጅነቢ ያለበት ቤት እንኳን የራስ ቤት እንኳን ድምጽ አሰምተህ ግባ ነው የሚለው።
ምክንያቱም ቤት ውስጥ ማን እንዳለ አይታወቅም። ስለዚህ ሸሪዓ የሚለው ያለው እንዳውም ወደ ቤት እንኳን ስትመጣ ቀደም ብለህ እንደምትመጣ ምልክት ስጥ። ባለቤት ራሷ ደስ የማይል ሁኔታ እንዳትቆይና ስትገባ ልብህ እንዳይተዓጠል ደስ የማይልህ ነገር እንዳይፈጠር ቀደም ብለህ ምልክት ስጣት። ስለዚህ እሷም ራሷ ተሽሞንሙና አምራ አጊጣ ደህና ሁና እንድትጠብቅህ እንኳን ይሄ ቤት ውስጥ እንኳን ይሄንን ትዕዛዝ ነው የሚሰጠው እንኳን አጅነቢ እየወጣ እየገባ። ስለዚህ ሲገባ ወንድየው መጀመሪያ ድምጽ ማሰማት አለበት፣ የእሱ ምልክት መኖር አለበት። ዝም ብሎ ጉብት የሚሉ ያሉ በቃ ሊያዩ እየፈለጉ ነው፣ ተገቢም አይደለም። ስለዚህ እናንተ ደግሞ ምንድነው የምታደርጉት? ይሄ ምንድነው የሚባለው? ይሄ ማክስ በቃ ማክስ ማድረጉ ጥሩ ነው ለእናንተ። ማክስ ከሁሉም ነገር ቀለል ያለ ማክስ አድርጉ። በቃ እሱ ጥሩ ነው፣ አትታዩም። ዋናው ነገር አለመታየቱ ስለሆነ ሸርጥ አይደለምና ማክስ አድርጋችሁ ስሩ። ሲመጣ እንኳን አጋጣሚ በቃ ማክስ ላይ ነሽ ያለሽው። አንዳንድ ጊዜ ተገላልጣችሁ ትቆዩና ልክ አጅነቢ ሲገባባችሁ ልትሮጡ ከድንጋዩም ጋር ከእንጨቱ ጋር ከምናምን ጋር ትጋጫላችሁ። ያ ተገቢ አይደለም። በቃ ባለሽበት ገባ፣ ባለሽበት ዞር ብለሽ ቀስ ብለሽ መሄድ ነው። መጣደፍ ምናምን አያስፈልግም። እኔ ያስታውሳለሁ አንዲት ልጅ ከግንብ ጋር ተጋጭታለች አመልጣለሁ ብላ። አያስፈልግም። እነሱ ራሳቸው ናቸው ጥፋተኞች፣ የሚያስወነጅላቸው እነሱን ነው። ስለዚህ ልክ ወንዱ መምጣቱ ስታቂ ቀስ ብለሽ ሳትጣደፊ ረጋ ብለሽ ፊትሽን አዙረሽ መሄድ እና እነሱን ለመከላከል ስትሉ ራሳችሁን እንዳትጎዱ ጥንቃቄ አድርጉ። ባረከላሁ ፊኩም። መርሃባ ጀዛከላሁ ኸይረን ኡስታዝ። አይ ንቃቤ እንኳን ከራሴ አላወርደውም፣ ግን ያኔ ፊቴን ዝም ብዬ ወደ ላይ ስለማደርገው በቃ ጀረስ ማያረግ ምንም ማያረግ እርቆ ሄዷል ትለኛለች። ምን አስባ እንደው አላውቅም ሴትዮዋ ዛት። ከዛ ትንሽ ሳይቆይ ሱብሃንአላህ እኔ ስራዬን ስል ከችላል። በዛ አጋጣሚ ዙሩ እኔ ከታየኝ ኡስታዝ ወንጀለኛ ነኝ አይደለም ነው ማየት ይፈልጋል እኮ እሱ ማየት ስለሚፈልጉ እኮ ነው። ይሁን ለሐረካት ነሱ እኮ ተደብቀው ቀስ ብለው የሚመጡት እኮ ለማየት ስለሚፈልጉ ነው። ድክመት ነው። ያ ድክመት ነው፣ የኢማን ድክመት ነው እንጂ ጤነኛ ከሆነ ከመጀመሪያውን ጀምሮ ጀረስ አድርጎ ተዘጋጁ። ጀረስ ሲያደርግ የሱ ይታወቃል፣ ባለቤቱ መጣ ማለት ነው። ውስጥ ያሉ ሴቶች አጅነቢዮችን ይጠበቃሉ። እነሱም ደግሞ ደዩሶች ናቸው፣ ባለቤቶቻቸው ራሱ ደዩሶች ናቸው ሴቶቹ። አልመፍሩድ ባልዋ ሲመጣ መጥተዋልና ባሌ በቃ ተሰጠሩ ማለት ነበረባት። እሷም ራሷ ወደ እንስሳነት ተቀይራለች፣ ከብት ነች። ቅናተ ቢስ ሰዎች ናቸው። ይሄ ሁላ መቼም በዲኑ ላይ ኢማን ስለማይመጣ ነው። እና ይሄ ነውና ነስአሉላህ ሰላመተ ወልዓፊያ። እናንተ አላህ ሱብሓነሁ ወተዓላ ጽናቱን አላህ ይስጣችሁ፣ ኢማኑን አላህ ይስጣችሁ። አላህ ሱብሓነሁ ወተዓላ አጅራችሁን ከፍ ያድርገው፣ ሪዝቃችሁን አላህ ያስፋላችሁ፣ የምትፈልጉትን ነገር አግኝታችሁ ወደ ሀገራችሁ የምትገቡ አላህ ያድርጋችሁ። አሰላሙ አለይኩም ኡስታዝ። عليكم السلام ورحمة الله وبركاته. ما ندنا تيت كويتش لا تكركر شاون ختامه مسكنه. أي جالس بيكم. مرحبا. مريم اللي تاججاتنا. إيش. ما مريم اللي يجلسكنا ده كهدوم يطبقن قد. عندي يا كارلين أستاذ. الناس نبض ولا أنا يخلط شيء يعني مسكوتك. أوكي. አባት እያሳደገን መሰለን እኔ አባትና እናቴ ተለያይተዋል፣ ግን ያሳደገኝ አባትዬ ነው እና እኔ አሁን ተነቅቤያለሁኝና ለሱ መገለጥ እችላለሁ አልችልም? ለማን? ለአባትዬ። የራስሽ አባት? ላላ ወላጅ አባቴ ሳይሆን አባትዬ ነው፣ ግን አሳድጎኛል። የእንጀራ አባት ነው እንዴ? አይዋ ወይ አማርኛው እኮ እኔ ትንሽ ከበድ ይለኛል። አባቴ የእንጀራ አባትማ አባትሽ እኮ ነው እኮ ችግር የለውም። የእናትሽ አባትማ አባትሽ ነው፣ ችግር የለውም።